ሀበ እዩ ግዕዝ ሚዲያ ኢዩኤል ባርያ ጋብር በሰላም ወበጤና መጻእክሙ በልሳነ ግዕዝ ዘንትዋኔ ዘንትናበብ መካን ውእቱ በግዕዝ ቋንቋ የምናወራበት ቤት ነው። እፎ መጻእክሙ እፎ ሃሎ ህላዌ ኑሮ እፎ ሃሎ ውሉድክሙ አው ደቂቅክሙ ውሉድ ልጆች እንደማለት ነው። ወልደ ካላችሁ ልጅ፣ ወለተ ካላችሁ ሴት ልጅ እንደማለት ነው። ለምሳሌ ወልዴ ካላችሁ ልጄ ወንድ ልጄ ማለት ነው። ወለቴ ካላችሁ ሴት ልጄ ማለት ነው። ልክ እንደዛ ወልደ ማርያም አይደለ? ወልደ ገብርኤል ወልደ ማለት ልጅ ማለት ነው። ወለተ ካላችሁ ደግሞ ሴት ልጅ ማለት ለምሳሌ ወለተ ማርያም ማለት የማርያም ልጅ እንደማለት ነው። ለሴት ሲሆን እንደማለት ነው። እፎ ሃሎ ውሉድክሙ ደቂቅክሙ ደቂቅ ደቅ ለአንድ ልጅ እንደማለት ነው። ወልድ ወይም ወለት ማለትም ልጅ ማለት ነው። ውሉድክሙ ካልኳችሁ ልጆቻችሁ እንደማለት ነው። ልጆቻችሁ እንዴት አሉ ዝኒ አኮ ለዝሃለውክሙ ለባህቲትክሙ ለዘትመሩ ህላዌክሙ በብህትውና በብቸኝነት ኑሯችሁን ለምትመሩ ለእናንተ አይደለም። ለዘአውሰብክሙ አው ለዘተመርአውክሙ ዝኒ ሃለኩ እንዘ እስእለክሙ አው እንዘ እጠይቀክሙ። አሁን ልጆቻችሁ እንዴት ናቸው ብዬ የምጠይቃችሁ ልጆች ላሏችሁ ነው ማለት ነው። እንከሰ እፎ ሃለውክሙ እፎ ሃሎ ህላዌ ዘመን ጥቀ ክቡር ውእቱ ክቡር ውድ ነው በጣም ከመዘነጥቀ ከመዘይተአመር በትካት ኩሉ ጊዜ ሰብ ናጸምዕ አው ንሰምዖ እንዘ ይብል በትካት ጥቀ ሰናይ ጊዜ ሀለፈ እንዘ ይብል በትካት በድሮ ማለት ነው። ሰብአ ትካት ሲባል ሰምታችሁ ታውቃላችሁ? የድሮ ሰዎች እንደማለት ነው። እና በትካት ጥቀ ሰናይ ዘመን ሀለፈ ይብሉ እጅግ መልካም ጊዜ አሳለፍን ይባላል አደለ? ክቡር ውእቱ ህላዌ ሀለወ ኖረ እንደማለት ነው። ህላዌ ኑሮ ብትሉት ያስኬዳል። እንዴት እያደረጋችሁ ነው ኑሮ? እንዴት እያደረጋችሁ ነው? ጊዜ አርብዓ ጾም ዘአርብዓ ጾም አው ጾመ ሆዳዴ ውእቱ ዘሃለወነ ናሁ ሆዳዴ ጾም ነን ያለ ነው። እንዴት እያደረጋችሁ ነው? ሃሎ አብይ ዋኢ ሙቀት እንደማለት ነው። ዋኢ ኃይለኛ ሙቀት አለ። እንዴት እያደረጋችሁ ነው? ሰናይ በሀቤነ ሁሉ ሰናይ አዳም ሎቱ ስብሐት ምስጋና ይድረሰውና መልካም ነው። እመኮንክሙ ሐዲሳን ለዝቤት ከመዘንብሎ ዘልፈ ወትረ ዘልፈ ማለት ሁልጊዜ ማለት ነው። ወትረ ማለትም ሁልጊዜ ማለት ነው። ሁልጊዜ እንደምንላችሁ እመኮንክሙ ሐዲሳን አው እመ ኮነት ይእቲ ዕለት ይቺ የቲ ማለት ይቺ ማለት ነው። አው ዛቲ ይቺ ማለት ነው። እመ ኮነት ዛቲ ዕለት ቀዳማዊት መዓልት ለዚአክሙ የመጀመሪያ ቀናችሁ ከሆነች ኢትርሱ ገቢሮተክሙ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ። ሁልጊዜ እንደምንለው ለእኛም ድጋፍ ይሆነናል። እናንተ የእኛ ቪዲዮ እስከ መጨረሻ ቪዲዮ ይንበል ተባብለናል አደለ? አንበል ተባብለናል። ቪዲዮ ከምንል ምስል ወድምፅ እመንብል ይሴኒ በይነ ዘኮነ ቃሉ ልሳነ ግዕዝ። ምስል ወድምፅ ማለት ቪዲዮ ነው። እስኩ አምጣነ ዘይት ካለክሙ በምትችሉት ልክ ነጽሩ ለነ እስከ ማይለት አው ጽኑ ምስሌነ እስከ ተፍጻሜት እስከ መጨረሻ ከኛ ጋር ቆዩ። እንደዛ በማድረጋችሁ ለዚህ አነ ጥቀ አብይ ረድኤት ውእቱ ትልቅ ድጋፍ ነው የሚሆነው እና እስከ ማይለት ጽኑ ምስሌነ ኩኑ ምስሌነ ዝርው ሎሙ ዘረወ በተነ ማለት ነው ብለናል። ዝርው ሎሙ ሼር አድርጉላቸው። ብዙሃን አፍቃሪያን ግዕዝ አለው። ብዙ አሃት እንዳሉ ይደርሰኛል። በዋትሳፕ ቁጥሬም የምትጽፉልኝ አላችሁ። በቴሌግራምም በጣም ብዙ ሰው ይፈልጋል። አሁን ግዕዙ እየተሰጠበት ያለው መንገድ አለ። በዩቲዩብ ብዙ አማራጮች አሉ። እግዚአብሔር ሊቃውንቶቻችን ያኑሩልን። ግዕዝ የምንመማርበት ብዙ ዩቲዩብ ቻናል ይኖራል። ግን ይሄኛው በተለየ ግዕዙ ማውራት ለሚፈልግ ሰው ማውራት እንደ ቋንቋ
ልክ አሁን እንደማወራው እንደ አማርኛ ለዚህ ሐስስ ሰብ ለዚህ ሐስስ ተረብሆ አው ተበቆ በዚህ ልሳነ ግዕዝ ርቱዕ መካን ውእቱ ዝንቱ። ይህ ትክክለኛ ቦታ ነው። ግዕዝን መማር መናገር ለሚፈልግ ሰው በተለይ መናገር ለሚፈልግ ሰው አሁን 5 ደቂቃ አሁን ለምሳሌ ጸናይክሙ ምስሌ አምጣና 5 ደቂቃዎች እንደማለት ነው። ደቃቅም ይለዋል። ለ5 ደቂቃዎች ቆይታችኋል። በዚህ 5 ደቂቃ እስቲ ስንት ቃላቶች ለመስማት ሞክራችኋል? ነነ ዘንህዎ ዘንምህር ቦቱ ፍና አው ፍኖት ኢርቱዕ መካን ውእቱ አኮ ርቱዕ ኢርቱዕ ሬጉላር ኢሬጉላር የሚባል አለ አይደለ? ሬጉላር በሆነ ወይም ርቱዕ በሆነ መንገድ አይደለም አሁን እኛ እየሰጠን ያለ ነው። ኢርቱዕ በዘኮነ ፍና በቀዳማይ ሰብ እመ አጽምዓ ብዙሃ ይትካሃሎ ተናግሮ ብዙሃ ብለን እናምናለን። ብዙ መስማት ከቻለ ብዙ መናገር ይችላል ብለን እናስባለን። ሰናይ ከመ ዘልፈ ከመ ወትረ ማለት ሁልጊዜ ማለት ነው። ዘልፈ ማለትም ሁልጊዜ ማለት ነው። እስቲ እናንተ እስቲ ቃል እስቲ መሰረቱልኝ። አሁን ዘልፈ ወትረ በሚለው ዘልፈ አሁን ዘልፈ ሁልጊዜ ነው። አሁን ለምሳሌ እስቲ ዘልፈ ሁልጊዜ ምሳ እበላለሁ። እስቲ በሉ ሁልጊዜ ምሳ እበላለሁ። ዘልፈ የሚል ስለተጠቀምን ዘልፈ ምሳ ማለት ብትፈልጉ ምሳ ትላላችሁ። ምሳ ማለት ነው። ምን ብለን እንጀምራለን? ዘልፈ እበልዕ ምን ምሳ ገቢር ተገብሮ የሚላለን ሌላ ጊዜ በሰፊው እንመጣልበታለን። ግን ምን እንላለን? ዘልፈ እበልዕ ምሳ አው ወይም ምን ማለት እንችላለን? እበልዕ ምሳ ዘልፈ ምሳ ሁልጊዜ እበላለሁ እንደማለት ነው። ዘልፈ ወትረ በሚለው በዚህ መጠቀም እንችላለን። ዛሬም እንደ ሁልጊዜው ድጋፍ የሆነን ከኛ ጋር እስከ መጨረሻ የሚቆይልን ረዳኤ ዚአነ ዘኮነ ዴሉክስ ሪል ስቴት ነው። ቤት የመግዛት ሀሳብ ካላችሁ መሀል ፒያሳ ላይ በ4 ሚሊዮን ሙሉ ክፍያ ብቻ ቤት እየሸጠን ነው እያላችሁ ነው። እንደናንተ ምርጫ እንደናንተ ፍላጎት ከ41 ካሬ ጀምሮ እስከ ምትፈልጉት ድረስ እስከ ባለ 3 መኝታ ድረስ ቤት እየሸጥን ነው እያሉ ነው። ዲስካውንት ወይም ቅናሽ ሰዓት ላይ ነን ያለነው። መታችሁ ጠይቁን፣ ደውሉልን እያሉ ነው። በዚህኛው ስልክ ማግኘት ትችላላችሁ። ሰናይ እስኩ ዮም ንርኢ ዮም ምን እናያለን? ዮም ዛሬ ማለት ነው። በዛ ሀለፈ ርኢነ አው ነጸርነ አው መከረ ፈተነ ማለት ነው። ወይ ሞከረ እንደማለት ነው። አው እፈትን ካላችሁ እፈትናለሁ ወይ እሞክራለሁ ማለት ነው። መከርነ ከመንራይ በከመፎ ከመዜት ካለን አስተምሮ ስለ ራሳችን እንዴት ማስተዋወቅ እንዳለብን እንደምንችል በዛ ሀለፈ ነቢረነ እንዘ ንርኢ በቀዳማይ ምን ተቢለነ ነቢረነ ዘንወይጥን ስምየ ቢለነ ወይጥን በመጀመሪያ ምን ብለን ነበር የምንጀምረው? ስምየ ብለን እንጀምራለን። በኋላ ንብል ስምአዌ ወእምዝ ስምእሜ እያልን ስለ አባታችን ስለ እናታችን እንዴት እንደምናስተዋውቅ እያየን ነበር። ክፍል 1 ላይ የሰራነውን ማየት ትችላላችሁ። እስኩ ዮም ንራይ በእንተ በከመፎ ሰብ ሰወይ ሀተተነ አው ሰወይ ስእለነ ሁልቀ አዝማኒነ አው ሁልቀ ክረምተነ ምንተ ቢለነ ከመዘን መይጥ ዮም አው ምንተ ቢለነ ከመዘን አወስእ ዮም ንራይ። ዛሬ እስቲ ሰው እድሜያችን ሲጠይቀን ዘመናችን ሲጠይቅ እንዴት ብለን ነው የምንመልሰው? አሁን ለምሳሌ አሐዱ ሰብ ምን ብሎ ሊጠይቃችሁ ይችላል? እስፍንቱ ማለት ስንት ማለት ነው። ወይም ስፍነ ስንት በሁለቱ መጥራት እስፍንቱ ማለት ትችላላችሁ፣ ስፍነ ማለት ትችላላችሁ። አሁን ለምሳሌ እስፍንቱ ውእቱ አዝማኒከ ካላችሁ እስፍንቱ ውእቱ አዝማኒከ ማለት እድሜ ስንት ነው ማለት ነው። ወይም እስፍንቱ ውእቱ ክራማቲከ ካላችሁም ክረምት የሚለው ዘመን ተብሎ ይጠራል እና ስንት ነው እድሜ ወይም ምን ብሎም ሊጠይቃችሁ ይችላል። እስፍንቱ ውእቱ እድሜከ ሲላችሁ እድሜያችሁ ልትናገሩ ነው ማለት ነው። ስለዚህ እድሜያችን እንዴት ነው የምንናገረው? እድሜ ትላላችሁ። እድሜያችሁ ትናገራላችሁ። ለምሳሌ 50 ከሆነ እድሜ 50 ውእቱ
ማለት ይችላል። ወይም ሁልቃ አዝማኔ ማለት የእድሜ ዘመኔ የኔ ዘመን ወይም የኔ እድሜ ሁልቀ ዘመኔ መልአኒ 50 መልአኒ ማለት ሆነኝ እንደማለት ነው። ሆነኝ ማለት ነው። ምልአ እድሜው ካላችሁ እድሜውን በሙሉ ማለት ነው። አሁን ለምሳሌ አንዳንድ ሰው ምን ተብለን እንትናገር በእንተ አበዊነ አው ወእማቲነ ስለ አባቶቻችንና ስለ እናቶቻችን ስንናገር ምንድን ነው የምንለው? ምልአ እድሜሆሙ አይለፉ እንዘ ይጻመው በእንቲአየ ለእኔ ብለው ምልአ እድሜሆሙ ምልአ እድሜሆሙ ካላችሁ እድሜያቸው ሙሉ እንደማለት ነው። እና ስለዚህ እድሜያችሁ ስትጠየቁ እድሜ ለምሳሌ 30 ከሆነ እድሜ 30 ውእቱ አው 30 ክረምታት ኮነኒ። አሁን በ30 ክረምት ተጠምቀን እንላለን አይደለ? ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ እንደማለት ነው ማለት ነው። ስለዚህ ለሰው መጠየቅ ብንፈልግ እስፍንቱ ውእቱ አዝማኒከ አው ስፍኑ ውእቱ እድሜከ ብለን መጠየቅ እንችላለን። ስንመልስም አዝማኔ 10 ከሆነ አዝማኔ 10 ውእቱ ወይም 10 ዓመት ኮነኒ 10 ዓመት ሆነኝ ብለን መመለስ እንችላለን። ሌላ ምን ልንጠየቅ እንችላለን? ስንት ወንድሞች አሉ፣ ስንት እህቶች አሉ ይባላል አይደለ? ስለ ራሳችን ስንናገር ወይም ስንጠየቅ አሁን ምን ብለን እንጠየቅ? እስፍንቱ አሃው ወአሃት ብከ። እስፍንቱ አሃው ወአሃት ብከ። ስንት ወንድም ወምትለው እና ማለት ነው። ወምትል ብዙ ትርጉም አላት። አጫፋሪ ትባላለች በቤተ ቅኔ ብዙ አገልግሎት አላት። ግን ወምትለው ና ምትል ቃል ትገልጻለች። እስፍንቱ አሃው ወአሃት ብከ ካላችሁ ስንት ወንድሞች እና እህቶች አሉ እንደማለት ነው። በኋላ ምን ተብሎ ይትሰጠው ተሰጠው መልስ ሰጠ እንደማለት ነው። ወይም ምን ተብሎ ያወስ አውሳ ተናገረ ማለት ነው። ምን ተብሎ ያወስ በኋላ ይብል ብየ ማለት አለኝ ማለት ነው። ብየ ስንት ነው ያለው? ለምሳሌ አሃዱ ሊሆን ይችላል አንድ፣ ወይም ክሌቱ ሊሆን ይችላል ሁለት፣ ወይም ሰለስቱ ሊሆን ይችላል ሶስት፣ አርባይቱ እንደፈለገው ምን ይላል? ብየ ክልኤቱ አሃው ሁለት ወንድሞች አለኝ ማለት ነው። ወይም ብየ አሃዱ እሁ አንድ ስለሆነ ለአንድ እሁ ትላላችሁ ወንድም ማለት ነው። አሃው ማለት ወንድሞች ማለት ነው። ብየ ማለት አለኝ ማለት ነው። ብየ ካላችሁ አለኝ እንደማለት ነው። ብየ ሰለስቱ አሃው ሶስት ተሳሉን ይቅርታ። ብየ ሰለስቱ አሃው ካላችሁ ሶስት ወንድሞች ማለት ነው። ከዛ ለምሳሌ ሶስት ወንድሞችና ሁለት ሴት እህቶች አሉኝ ማለት ቢፈልግ ምን ይላል? ሶስት ወንድሞች ማለት ቢፈልግ ብየ ሰለስቱ አሃው ወ ማለት እና ማለት ናት። እዚህ ጋር ክልኤቱ አሃት ክልኤቱ ሁለት አሃት እህቶች እንደማለት ነው። ወይም አንዲት ከሆነች አሃቲ ማለት አንዲት ማለት ነው። አሃቲ ቅድስት ቤተክርስቲያን ወነአምን በአሃቲ ቅድስት ቤተክርስቲያን እንዳለን አይደለ? ጸሎት ላይ አሃቲ ማለት አንዲት ማለት ነው። ብየ አሃቲ እህት ካልኩኝ አንዲት እህት አለችኝ ማለት ነው። ሰናይ። ስለዚህ እስቲ በራሳችሁ ሞክሩ። ለምሳሌ የኔ ልንገራችሁ። ብየ እሁ ወእህት ካልኩኝ ምን ማለት ነው? ብየ አለኝ፣ እሁ ወንድም ማለት ነው። አሃው ስላላለ ብዙ ስላልሆኑ ያለኝ አንድ ወንድምና አንድ እህት ስለሆኑ ምን ላለኝ ማለት ነው። ብየ አሃዱ እሁ ማለት አንድ ወንድም ማለት ነው። ወአሃቲ እህት እላለሁ። አሃቲ እህት ማለት አንዲት እህት እንደማለት ነው። ብየ አሃዱ እህው ወአሃቲ እህት እላለሁ ማለት ነው። ከሌለኝስ ምን ብዬ መልሳለሁ? አልብየ እላለሁ። አልብየ እህው ወአልብየ እህት። አልብየ እህው ወንድም የለኝም፣ ወአልብየ እህት
እህትም የለችኝም እያልኩ ነው ማለት ነው። ወይም ወንድም አለኝ፣ 2 ወንድም አለኝ፣ ሴት እህት ግን የለኝም ማለት ብፈልግ ብየ ክልኤቱ አሃው ባህቱ ነገር ግን ማለት ነው። ወይም ዳይሙ ካላችሁም ነገር ግን ማለት ነው። ባህቱ አልብየ እህት ነገር ግን እህት የለችኝ። ወይም ምን ልል እችላለሁ? ወንድም የለኝም አንዲት እህት አለችኝ ማለት ብፈልግ ምንድን ነው የምለው? ብየ እሁ አንድ ስለሆነ አሃው አልልም፣ ከአንድ በላይ ስላልሆነ ብየ እሁ ባህቱ አልብየ እህት ካልኩኝ ነገር ግን እህት የለኝም ማለት ነው። ይህ በወንድ አንቀጽ ነው። በሴት አንቀጽም ተመሳሳይ ማለት ነው። አሁን ለምሳሌ ምን ብዬ ጠይቃታለሁ? እስፍንቱ ተሳሉኒ ይቅር በሉኝ ማለት ነው። እስፍንቱ አሃው ወአሃት ብኪ ብዬ ጠየኳት። እስፍንቱ አሃው ወአሃት ብኪ ብዬ ጠየኳት። እስፍንቱ ማለት ስንት ነው? አሃው ወአሃት ብኪ ማለት አለሽ ነው። ለወንድ ሲሆን ምን ብለናል? ብከ ብለናል። ስንት አለሽ እያልናት ናት። እሷ ምን ብላ ልትመለስ ትችላለች? ብየ ብላ ነው የምትጀምረው፣ ልክ ወንዱ እንደሚመልሰው ብየ አርባዕቱ አሃው 4 ወንድሞች ወአሃቲ እህት አንዲት እህትና 4 ወንድሞች አሉኝ ማለቷ ነው ማለት ነው። እስቲ እናንተም እንደዚህ እየደጋገማችሁ ተለማመዱበት። ዛሬ 2 ነገሮች ያየን ማለት ነው። ከባለፈው የቀጠለ ስለ ራሳችን አወራን፣ ስለ አባታችን አወራን፣ ስለ እናታችን አወራን፣ ስለ እድሜያችን አወራን፣ ስለ ወንድምና እህቶቻችን አወራን። ከዚህ የቀጠለው ደግሞ በሌሎች ምዕራፎች ወይም በሌሎች ጊዜያት እናያቸዋለን ማለት ነው። ሎቱ ስብሐት ዘፈቀደ ለነ ከመ ንጽንሐ ወከመ ንትናበብ በቤናቲነ በእዝህ ልሳነ ግዕዝ መስተፈስህ ጥቀ መስተፈስህ ዘኮነ ልሳን። እጅግ የሚያስደስት ቋንቋ እርስ በርሳችን እናንተም እኔም እንድንነጋገር ዘፈቀደ ለነ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት ምስጋና ይድረሰው። ለክሙኒ ለእናንተም በይነ ዘጸናዕክሙ እስከ ናሁ ምስሌ ይብጽሐክሙ እኳቴ። እስከ መጨረሻ ከኔ ጋር ስለደረሳችሁ አመሰግናችኋለሁኝ። ኢትርሱ ገቢሮ ተክሙ ረሴብቱክሙ ሰብስክራይብ ማድረጋችሁን አትርሱ። ዝሩ ሎሙ ለአይርክቲክሙ ወለአብያትክሙ ወለኩሎሙ አፍቃርያነ ልሳነ ግዕዝ። ልሳነ ግዕዝ ለሚወዱ ሁሉ በትሁንላቸው። በዘይመጽእ ጊዜኒ እግዚአብሔር እማይፈቅድ ለነ እግዚአብሔር በዘይመጽእ ሰሉስ ንመጽእ። ማክሰኞ ነው። አሁን በተቻለን ምስል ወድምጽ እየለቀቅን ያለ ነው። ዛሬ ማክሰኞ ነው። ማክሰኞ ነው። ከአሁን በፊት የሰራናቸውን ቪዲዮዎች ወደኋላ እየተመለሳችሁ ማየት ትችላላችሁ። በይነ ዘጸናዕክሙ እስከ ናሁ ምስሌ ሎቱ ስብሐት ለክሙኒ ስብሐት። ለእሱ ምስጋና ይድረሰው፣ ለእናንተም ምስጋናዬ ይድረሳችሁ። ቤት በ4 ሚሊዮን ብር ሙሉ ክፍያ፣ ቅድመ ክፍያ ሳይሆን በሙሉ ክፍያ፣ ሊያውም አፓርታማ ቤት፣ ሊያውም ሪል ስቴት መሀል ፒያሳ ላይ የወዳጅነት ፓርክ ፊት ለፊት እንካችሁ እያላችሁ ነው። እንደ ፍላጎታችሁ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ምርጫዎች ይዘን መተናል እያሏችሁ ነው። አፍአ ሀገር ለዛሃለውኩም በአፍአ ሀገር ማለት ውጭ ሀገር ማለት ነው። አዎ ሀገር አፍረንጊ ካላችሁ የፈረንጆች ሀገር እንደማለት ነው። ለዛሃለውኩም ሀገር አፍረንጊኒ አዲ ውጭ ሀገር ላላችሁ የሞርቴጅ አገልግሎት እንሰጣችኋለን እያላችሁ ነው። ቀድማችሁ 20% ከፍላችሁ የቀረውን 80% እስከ 20 ዓመት አጠናቃችሁ የምትከፍሉበትን መንገድ አመቻችተናል እያሏችሁ ነው። በዚህኛው ስልክ እነሱን ማግኘት ትችላላችሁ። በይነ ኩሉ ነገር ስመ እግዚአብሔር ይሴባ እግዚአብሔር